በጨለማ ውስጥ ለ22 ዓመታት የኖረ ሰው የብርሃንን እውነተኛ ትርጉም ከማንም በላይ ያውቀዋል። ከሃይብሬ እስከ ኤምሬትስ፣ ከአርሰን ቬንገር እስከ ሚኬል አርቴታም በዓለም ዙሪያ ያሉ በተለይ ደግሞ የኢትዮጵያ መድፈኞች በብሽሽቅና በልብ ስብራት ያሳለፉት ያ ረጅም የፈተና ዘመን አክትመዋል። ሚዜ የነበረው አርሰናል የቀድሞ ሙሽሮቹ ሚዜ አድርጎ የክብር አክሊል ደፍቷል። የአርቴታ ሂደቱን መኑት መርህ ታሪክ የሰራበትና ማንቸስተር ዩናይትድና ሲቲ አፋቸውን ያስያዘበት ደግሞም የአሁኑ በወርቅ የተፈተነው የድል ጉዞም አርሰናል በቀጣይ ዓመታት የእንግሊዝን እግር ኳስ የበላይነት የሚወስድበት አዲስ ምዕራፍ ይመስላል። ይህንን እጅግ አስደናቂ የድል ጉዞ ሙሉ ታሪኩን እንመልከት። በጨለማ ውስጥ ለረጅም ጊዜ እንደቆየ ሰው የብርሃንን እውነተኛ ትርጉም በሚገባ ሊረዳ የሚችል የለም። በሰሜን ለንደን ሰማይ ስር በውቡ ኤምሬትስ ስታዲየም በቀዮቹ ቤት የሆነውም በትክክል የሆነው ይሄ ለሁለት አስርት ዓመታት ያህል በናፍቆትና በጉጉት ሲጠበቅ የነበረ በብዙ ውጣ ውረዶች፣ ፈተናዎችና ተስፋ አስቆራጭ ትችቶች የታጀበው የአርሰናል የድል ጉዞ አሁን በኤምሬትስ ሰማይ ስር በአዲስና ታላቅ የታሪክ ምዕራፍ ተቋጭቷል። እኛ አርሰናሎች ነን። ምንጊዜም አርሰናል የለንደን ኩራት፣ የውብ እግር ኳስ ባለቤት፣ ታማኝ እግር ኳስ ባለውለታ የሚለው የደጋፊዎቹ የደስታ ጩኸት እንባና ዝማሬም ዛሬም ድረስ ማስተጋባቱን ቀጥሏል። ባለፉት 3 ተከታታይ ዓመታት የክብር ሙሽራውን ተከትሎ የውድድሩ ሚዜ ለመሆን የተገደደው አርሰናል ዛሬ ግን ወርቃማው ጊዜ ደርሶም የክብር አክሊል ደፍቷል። በታላቅ ድምቀትም ተሞሽሯል። የሚገርመው ነገር ደግሞ እነሱ ሲሞሸሩም ባለፉት ዓመታት የበላይነቱን ይዘው ሚዜ ያደረጉት ተቀናቃኞቹን በተራው ሚዜ ማድረጉ ነው። የዚህ ታላቅ ድግስና ታሪካዊ ሰርግ መድረክ የሆነው ደግሞ በአንጋፋው አሰልጣኝ አርሰን ቬንገር አርቆ አሳቢነት፣ ልፋትና ሂሳብ ስሌት የተገነባው የተዋበው ኤምሬትስ ስታዲየም መሆኑ ነገሩን የተለየ ያደርገዋል። ከ60 ሺህ በላይ ተመልካቾችን የሚይዘው ኤምሬትስ እሱም ቀኑ ደርሶም ታላቅ የድል ሰርግ ተደገሰበት። ኤምሬትስ የገዛ ልጆቹን አዘጋጅቶ በመዳር ከታሪካዊው ሃይብሬ ስታዲየም ባደራ የተቀበለውን የሻምፒዮንነት ዕዳና የክብር ውለታ ዛሬ በትውልድ ፊት ቆጥሮ አስረከበም። ኤምሬትስ የገዛ ልጆቹን አዘጋጅቶ በመዳር ከታሪካዊው ሃይብሬ ስታዲየም ባደራ የተቀበለውን የሻምፒዮንነት ዕዳና የክብር ውለታም ዛሬ በትውልዱ ፊት ቆጥሮ አስረከበም። ታላቁ አሰልጣኝ አርሰን ቬንገር ከ3 ተከታታይ ዓመታት የሁለተኝነት ጉዞ በኋላም በአራተኛው ዓመት ክለቡን ሻምፒዮን እንዳደረጉት ሁሉም ታማኙ ደቀ መዝሙራቸው ሚኬል አርቴታም የመምህሩን ፈለግ በመከተል ያንን ታሪክ በደመቀ ሁኔታ ደገመው። እሱም ከ3 ተከታታይ ዓመታት የሁለተኝነት ፍልሚያና ትግል በኋላም በመጨረሻም የሻምፒዮንነት አዋጁን በአሸናፊነት አበሰረም። ትላንት ቡድኑ ነጥብ በጣልና በተሸነፈ ቁጥር በአርሰናልም ሆነ በአሰልጣኝ ሚኬል አርቴታ ላይ የትችት ናዳ ሲያወርዱ የነበሩ ስማቸውን ያጠለሹና ያናንቁ የነበሩ መላው የዓለም ስፖርት ቤተሰቦች ዛሬ ግን እውነቱን ተቀብለው ቆመው ለማጨብጨብ ተገደዋል። ያኔ ወጣቱ ስትራቴጂስት ሚኬል አርቴታም በከባድ ፈተናና ቀናት ውስጥ አልፎም ሂደቱን መኑት ወይም ደግሞ ትረስት ዘ ፕሮሰስ እያለ በተስፋ ሲናገር የቀለዱበት የተሳለቁበትና ያፌዙበት ወገኖች ዛሬ ምን ይውጣቸው ይሆን? ለዚህ ለገዘፈ ለቀናና ፍጹም ለላቀ ስኬት ምን አይነት መልስ አዘጋጅተው ይሆን? ከ22 ዓመት በፊት ክለቡ ለመጨረሻ ጊዜ የፕሪሚየር ሊጉ ሻምፒዮን ሲሆን ገና ግንባታው ያልተጠናቀቀውና ምንም አይነት የታሪክ ቀለም ያልተጻፈበት ባዶ ኤምሬትስ ስታዲየም ዛሬ በ60 ሺህ ደጋፊዎቹ ታጅቦም ለአዲሱ ትውልድ መድመቂያና የክብር ማረጋገጫ ለመሆን በቃ። ሰሜን ለንደን ከ2 አስርት ዓመታት በላይ ከቆየ የዋንጫ ድርቅ በኋላም ዳግም በሊጉ ታላቅ ክብር ደመቀች። በአርሰናል መድመቅና ማንሰራራት የለመደችው ሰሜን ለንደን በመጨረሻም የቁርጥ ቀን ታጋሽ ልጇ ደረሰላት። እግር ኳስና ጥበቡን ከአርሰን ቬንገር፣ ጠንካራ መከላከልና ስነ ልቦናን ከሚያደንቃቸው ጆዜ ሞሪኖም እንዲሁም ደግሞ ተለዋዋጭነትንና ስልታዊነትን ከፔፕ ጋርዲዮላ የተማረው የባስክ ግዛት ተወላጁ ሚኬል አርቴታም በዓለም ተወዳጁና እጅግ አስቸጋሪው የእንግሊዝ ፕሪሚየር ሊግ ላይ እንደ ወርቅ በሳት ተፈትኖ በድል አለፈም። እነዚያ አርቴታ ረዳትና ጃይ ብቻ ነው እያሉም የተቹትን ሰዎች ዛሬ ሙሉ አፋቸውን አስይዟቸዋል። ሚዜ ሁልጊዜም ሚዜ ሆኖ እንደማይቀር ይልቁንም በጽናት ከታገሉ አንድ ቀን ግን መሞሸሩ ግድ እንደሚሆን በተግባር አሳይቷቸዋል። ተሞሽሮ ብቻም አላበቃም። የቀድሞ ሙሽሮቹን ሚዜ አድርጎም ከሱ ውጭ ሌላ የቅርብ ሙሽራ ሊኖር እንደማይችል ለሁሉም አስመስክረዋል። ትላንት እሱን ያጣጣሉትና የተቹት ሰዎች ሁሉም ዛሬ ተሸንፈው ቆመው ሊድሩትና ሊያደንቁትም ተገደዋል። አርቴታ በዚህ ረጅም ጉዞ ውስጥ ምን ያልተባለው ነገር አለም። የፈረንጆች ገናን በአንደኝነት እየመራም ለ4 ጊዜ ያክል ዋንጫ ሳያነሳ የቀረው ብቸኛው ስልብ ቡድን አርሰናል ነው እያሉ የቁስል ያክል ይወጉት ነበርም። እሱ ግን እንደነሱ በትረካና በትችት ሳይሆን ሜዳ ላይ በሚታይ እጹብ ድንቅ ስራ እውነታውን ገልጦ አሳያቸውም። በዚህ ድንቅ የውድድር ዓመት ያንን መጥፎና አስቸጋሪ ታሪክ በሙሉ በመቀየር የገና በዓልን በሊጉ መሪነት አክብሮም በመጨረሻም ከናፈቀው የእንግሊዝ ፕሪሚየር ሊግ ዋንጫ ጋር በክብር ተገናኘ።
እርግጥ ነው በዚህ ረጅም የውድድር ዓመት ውስጥ ብዙ መሰናክሎችና ከባድ ፈተናዎች ፈትነውታል። ነገር ግን እነዚያ ፈተናዎች የስኬቱን ቀን በትንሹም ቢሆን አራዘሙት እንጂ ወደ ክብር ማማው ከመድረስ ሊገቱት የሚችሉ ምድራዊ ኃይል እንዳልሆኑ ለዓለም አሳይቷል። ያ ታላቁ አርሰን ቬንገር በአይን ማራኪና ሳቢ እግር ኳስ የቀረጹት የሰሜን ለንደን ኩራት ዛሬ ዳግም በማማው ላይ በግርማ ሞገስ ተቀመጠ። ሚካኤል አርቴታና ወጣት ልጆቹም የድሉን የመጨረሻ ሳቅ በደስታ ሳቁ። የደጋፊውን የሚዲያውንና የተፎካካሪ ቡድኖችን ከባድ ጫና በጽናትና በትከሻቸው ተሸክመው ማዕበሉን አልፈው የእንግሊዝ ፕሪምየር ሊግ ሻምፒዮን ለመሆን በቁ። በዴኒስ ቤርካምፕ፣ በቴሪ ኦነሪ፣ በፓትሪክ ቬራ፣ በፍሬዲ ሊዩምበርግና ሌሎችም ስመጥር ከዋክብት የነበረው የወርቃማው ትውስታ ዛሬ በአዲሱ ትውልድ አማካኝነት ዳግም ተመለሰ። አሁን ተረኞቹ አዳዲስ ከዋክብቶቹም እነዚያ አይችሉም አቅም የላቸውም እየተባሉ ጫናዎቹን ሁሉ ተቋቁመው ለ3 ተከታታይ ዓመታት አጃቢ ወይም ደግሞ ሚዜ የሚል ስም ይወጣላቸው ታጋሾቹ የኳስ አለቃዎች በመጨረሻ በቃናሉ፣ ጀገኑም፣ ደግሞም ታላቅ ሻምፒዮን ሆኑ። ይሄ የሻምፒዮናነት ታላቅ ድምፅና የተኩስ ድምቀት ወዲያ በላቲን አሜሪካ ወዲህ በአፍሪካ ደግሞም በኤዥያ በከፍተኛ ስሜት አስተጋባ። ቡድኑ ዓመቱ ተጀምሮ እስኪጨረስ ድረስ ያልተተቸበት አንድም አጋጣሚ አልነበረም። በተለይ ደግሞ ስራ ፈቶቹና ተንታይነን የሚሉት የቀድሞ የማንቸስተር ዩናይትድ ከዋክብት የአርሰናል ጨዋታ ስልች ነው፣ በቆሙ ኳሶች ላይ ብቻ ጥገኛ ነው፣ አርቴታም ፈሪ ነው፣ ግብ ጠባቂውም ቢሆን ሜዳ ላይ ሰዓት ለማባከን 30ና 40 ጊዜ ይወድቃል፣ እንደ አርቴታ አይነት ፈሪ አሰልጣኝ የለም፣ ለተጫዋቾቹም ነጻነት አይሰጥም እያሉ የሚወረውሯቸውን ድንጋዮች በሙሉ ባንድ እየሰበሰበ ጥንካሬ አድርጎ በመጨረሻም በወርቅ ዋንጫ ያሸበረቀውን ድንቅ ቡድን ሰርቶ ለዓለም አሳየም። በቃ መድፈኞቹ ለ22 ዓመታት ያክል ደጋግመው የተኮሱት መድፍ በ23ኛው ዓመት ላይ ትክክለኛውን ኢላማ አገኘም። ኢላማው ደግሞ ለዋንጫ እየተቃረቡ በነበረበት ወቅት ሁሉም ዋንጫውን እየቀየሙ ሲያቆስሏቸው የነበሩትን ቡድኖች በሙሉ በተራቸው አንገታቸውን እንዲደፉ ያደረገበት ታሪካዊ ክስተት ነው። ከምንም በላይ ደግሞ አርቴታ መምህሩና ተቀናቃኙ ፔፕ ጋርዲዮላ ከዚህ የእንግሊዝ ፕሪምየር ሊግ ውድድር ዓመት ሙሉ በሙሉ ከመሰናበቱ በፊት ይህንን ታላቅ የሊግ ዋንጫ ማሳካት ቻለም። በማንቸስተር ሲቲ የ10 ዓመታት ቆይታው 20 ታላላቅ ዋንጫዎችን ማሳካት የቻለው ፔፕ ጋርዲዮላ በአሰልጣኝነት ታሪኩ ለመጀመሪያ ጊዜ ለ2 ተከታታይ ዓመታት የሊግ ዋንጫን እንዲያጣ ለማድረግ ደቀ መዝሙሩ አርቴታ ዋነኛ ምክንያት ሆነ። በእንግሊዝ ፕሪምየር ሊግ ታሪክ በብቸኝነት ያለማቋረጥና ሳይወርድ በተከታታይ በመሳተፍ 100ኛ ዓመቱን በያዘበት በዚህ ታሪካዊ ዓመት የአርሰናል ድል የለንደን ጎዳናዎችን በሙሉ በቀይና በነጭ ቀለማት እጅግ በሚማርክ ሁኔታ ደመቃቸው። አሁን የመድፉ ታማኝ ቤተሰቦች ከኤምሬት ሰማይ ስር ተነስተው እስከ ዓለም ዳርቻ ድረስ የሚወዱትንና የሚወደዱበትን ያንን ዝነኛ መዝሙር በከፍተኛ ስሜት ማስተጋባት ጀምረዋል። ሰሜን ለንደን ለዘላለም፣ የአየር ጸባዩ ምንም ቢሆን ምን፣ መንገዶቹ የኛ ናቸው፣ ልባችን ከእናንተ ጋር ነው የሚለውንና አርሰናል ፎሬቨር ዋዜቨር ዘ ዌዘር እያለ የሚቀጥለውን መዝሙር እውነትም በፈተና ውስጥም ሆነ በማንኛውም ከባድ ሁኔታ ውስጥ አርሰናልና ታማኝ ደጋፊዎቹም የሚኖሩትን ታላቅ ሕይወት ቀድመው በግጥማቸው እንደጻፉትም አስመስክረዋል። ይሄ ለአርሰናል አዲስ የክብር ምዕራፍ ምናልባትም የረጅም ጊዜ የበላይነት ማብሰሪያ ታሪካዊ ጅማሬ ይመስላል። ባለፉት 3 እና 4 ዓመታት በሚካኤል አርቴታ እጅ ሲቀረጽና ሲሳል የቆየው ስብስብ አሁን በታላቅ ክብር ሲናፍቅ የኖረውን የእንግሊዝ ፕሪምየር ሊግ የክብር ዋንጫ ወደ ሰሜን ለንደን በኩራት ይዞ ተመልሷል። በዚህ ልዩና ስሜት በናኘው የምሽት መርሃ ግብር በተቀያሪ ተጫዋቾቹ ወደ ሜዳ የገባው አርሰናል ክሪስታል ፓላስን 2-1 በሆነ ውጤት በማሸነፍ እንደ ወርቅ በሳት የተፈተነበትን ጣፋጭና አስገራሚ ውድድር ዓመት በድል አጠናቋል። መድፈኞቹ እጅግ ብዙ ዋጋ የከፈሉለትንና እንባቸውን የገበሩለትን ይህን ትልቅ ዋንጫ በክብር በእጃቸው ውስጥ አስገብተው በመላው ዓለም ከሚገኙ ደጋፊዎቻቸው ጋር እውነተኛውን የደስታ ማዕበል ተጋርተዋል። ዓመቱን ሙሉ ፊቱ ሳይፈታም በትጋትና በጭንቀት የመጨረሻዋን የድል ቀን ለማየት ሌት ተቀን የለፋው አሰልጣኝ ሚካኤል አርቴታ በመጨረሻም የልቡ ደርሶም ፊቱ በደስታ ፈገግታ በራ። አሁን ላይ የሊጉ መልክ ሙሉ በሙሉ የተቀየረ ይመስላል። የፔፕ ጋርዲዮላ ከማንቸስተር ሲቲ ጋር መሰናበት፣ የቼልሲ ተሰርቶ ማለቅ ያቃተው ውዥንብርና በአዲስ አሰልጣኝ መተካት፣ የሊቨርፑል መረጋጋት እንዲሁም ደግሞ የማንቸስተር ዩናይትድ ማለቂያ የሌለው የሽግግር ወቅት መደነቃቀፍ የፈጠረው ክፍተት አርሰናል በመጪዎቹ ዓመታት የእንግሊዝን እግር ኳስ በበላይነት ለመግዛት ትክክለኛው ጊዜ ላይ መሆኑን በግልጽ የሚያሳይ ሆኗል።